ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም። እሺ ዛሬ አንድ ልነግራችሁ ይዤላችሁ የመጣሁት ጉዳይ ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም። እሺ ዛሬ አንድ ልነግራችሁ ይዤላችሁ የመጣሁት ጉዳይ ሰው ራሱን ለማሸነፍ ይወጣል ይወርዳል፣ ይሰራል። ሰርቶ ደግሞ ልክ በዚህ ዓለም ላይ ስንኖር እንድንተዳደርበት። ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም። እሺ ዛሬ አንድ ልነግራችሁ ይዤላችሁ የመጣሁት ጉዳይ ሰው ራሱን ለማሸነፍ ይወጣል ይወርዳል፣ ይሰራል። ሰርቶ ደግሞ ልክ በዚህ ዓለም ላይ ስንኖር እንድንተዳደርበት፣ ኮሚኒኬት እንድናደርግበት ከሰዎች ጋር በሰዎች ስምምነት የተቀመጠ ነገር አለ። ያም ምድራዊ ህይወታችን እንድናሸንፍበት የተቀመጠ ነገር ገንዘብ ነው። ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም። እሺ ዛሬ አንድ ልነግራችሁ ይዤላችሁ የመጣሁት ጉዳይ ሰው ራሱን ለማሸነፍ ይወጣል ይወርዳል፣ ይሰራል። ሰርቶ ደግሞ ልክ በዚህ ዓለም ላይ ስንኖር እንድንተዳደርበት፣ ኮሚኒኬት እንድናደርግበት ከሰዎች ጋር በሰዎች ስምምነት የተቀመጠ ነገር አለ። ያም ምድራዊ ህይወታችን እንድናሸንፍበት የተቀመጠ ነገር ገንዘብ ነው። ሲወጣ ሲወርድ በዚህ ምድር ላይ ሰው የሚሰራው ገንዘብን ለማግኘት ነው። ያ ስጋውን ለመመገብ ሲል የሚያደርገው እንቅስቃሴ ነው። ነፍሱን ለመመገብ። ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም። እሺ ዛሬ አንድ ልነግራችሁ ይዤላችሁ የመጣሁት ጉዳይ ሰው ራሱን ለማሸነፍ ይወጣል ይወርዳል፣ ይሰራል። ሰርቶ ደግሞ ልክ በዚህ ዓለም ላይ ስንኖር እንድንተዳደርበት፣ ኮሚኒኬት እንድናደርግበት ከሰዎች ጋር በሰዎች ስምምነት የተቀመጠ ነገር አለ። ያም ምድራዊ ህይወታችን እንድናሸንፍበት የተቀመጠ ነገር ገንዘብ ነው። ሲወጣ ሲወርድ በዚህ ምድር ላይ ሰው የሚሰራው ገንዘብን ለማግኘት ነው። ያ ስጋውን ለመመገብ ሲል የሚያደርገው እንቅስቃሴ ነው። ነፍሱን ለመመገብ ከሚያደርጋት ጎን ለጎን ማለት ነው። ለዛ ደግሞ እንደዚህም ወጥተን ወርደን ብዙውን ጊዜ ያው መሰረታዊ ፍላጎታችን ለማሸነፍ እንቸገራለን። ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም። እሺ ዛሬ አንድ ልነግራችሁ ይዤላችሁ የመጣሁት ጉዳይ ሰው ራሱን ለማሸነፍ ይወጣል ይወርዳል፣ ይሰራል። ሰርቶ ደግሞ ልክ በዚህ ዓለም ላይ ስንኖር እንድንተዳደርበት፣ ኮሚኒኬት እንድናደርግበት ከሰዎች ጋር በሰዎች ስምምነት የተቀመጠ ነገር አለ። ያም ምድራዊ ህይወታችን እንድናሸንፍበት የተቀመጠ ነገር ገንዘብ ነው። ሲወጣ ሲወርድ በዚህ ምድር ላይ ሰው የሚሰራው ገንዘብን ለማግኘት ነው። ያ ስጋውን ለመመገብ ሲል የሚያደርገው እንቅስቃሴ ነው። ነፍሱን ለመመገብ ከሚያደርጋት ጎን ለጎን ማለት ነው። ለዛ ደግሞ እንደዚህም ወጥተን ወርደን ብዙውን ጊዜ ያው መሰረታዊ ፍላጎታችን ለማሸነፍ እንቸገራለን። አሁን ታዲያ ብዙ ኦፖርቹኒቲዎች እየመጡ ነው። ሰው ከስራው በተጓዳኝ ፓርት ታይም ሊሆን ይችላል፣ ፉል ታይም ሊሆን ይችላል፣ ዋትኤቨር ኢት ኢዝ አያይዞ የሚሰራበት አዳዲስ ነገሮች አሉ። ታዲያ መሆን ያለበት ነገር ብዬ የማምነው
ራሳችንን አዳፕት እያደረግን ከቴክኖሎጂዎች ጋር እንዴት መስራት እንዳለብን ትሬን እያደረግን የተለያዩ ፕላትፎርሞች አሉ ራሳችን አፕዴት የምናደርግበት ከነዛ ጋር እየተላመድን ኢዚ ሜኪንግ በአንጻራዊነት ብር እንዴት በቀላሉ መስራት እንችላለን የሚለውን መፈተሽ የግድ ነው እና ዛሬም እኔ ይዤላችሁ የመጣሁት ነገር ማለት እየሰራሁበት ራሴን ሰፖርት እያደረኩበት ያለ ፕላትፎርም ነው። ሌሎች የምሰራቸውን ስራዎች ጋር አይጻረርብኝም። ያው ብር ሲባል በነገራችን ላይ መገንዘብ ያለብን ነገር ብርን ለማግኘት ምንም አይነት ቀላል መንገድ የለም። አንጻራዊነቱን ብቻ ነው ማየት ያለብን። አንጻራዊነት ቫልዩ አድ የምናደርግበት ከሆነ ካለን ነገር ላይ ምንም የሚያሳስብ ነገር የለም ያንን የምንሰራው ማለት ነው። የእኛ ስንፍና እስካልሆነ ድረስ $1 ይሁን $2 $10 $50 ወይም ደግሞ $100 እናገኝበት እንደኛ ቅልጥፍናና ተሳትፎ ይወስነዋል የምናገኘው ነገር እና ቀላል እየተባለ ብዙ ጊዜ ይለቀቃል ሶሻል ሚዲያ ላይ በጣም በቀላሉ መስራት የሚቻልበት ብርን ይሄንን ተቀላቀሉ እየተባለ ይነገራል። ቀላል ማለት ምንም እንቅስቃሴ ሳያደርግ ሰው ብር ያገኛል ማለት አይደለም። እንቅስቃሴ ካላደረግን ብሩን ለሚሰጠን የሆነ ነገር ማስገኘት ካልቻልን እንዴት ሊሆን ይችላል? ያ ሰው ብር ለምን ይለቅልናል? እሱ እኮ ማግኘት ሲፈልግ ነው ለኛ ብር የሚለቀው እና አንጻራዊነት